አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? አለን አልሐምዱሊላህ ሁሉ ሰላም እኛ ጋር። እና ለቻናላችን አዲስ የሆናችሁ ኢትዮ ለርን ኮምፒውተር ሳይንስን ላይክ ሼር ሰብስክራይብ በማድረግ በከፍተኛ ሁኔታ እንዲሰራጭ ያደርጉ። እና ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል። እሱ ምንድነው ስቱደንት አይዲ እንዴት እንደምናዘጋጅ እና ብዙ ሰዓት ተጠቅመን ብዙ ተማሪዎችን ሰዓታችን ፈጅተን ጉልበታችን ሰዓታችን ሴቭ የምናደርግበት በጣም በቀላል ሜተድ እንዴት እንደምንሰራ ተማሪዎችን አይዲ እናያለን። በአጭሩ እንዴት በትንሽ ደቂቃዎች የብዙ ተማሪዎችን አይዲ ማዘጋጀት እንደምንችል ነው የምናየው ማለት ነው። እሱም በኤክሴል ላይ የተማሪዎችን ፎርም የተማሪዎችን ሙሉ መረጃ በመሙላት ከዛ የሆነች የአይዲ ፎርማን ደግሞ ወርድ ላይ በመጠቀም በማዘጋጀት እንዴት አይዲ እንደምናዘጋጅ ነው የምናየው ማለት ነው። እና ዛሬ እኔ ደግሞ የሞልቼዋለሁ ምንድነው የሞላሁት የተማሪዎችን አይዲ እና ፈርስት ኔም ፋዘር ኔም እና ግራንድ ፋዘር ኔም ሴክሱን ሞልቼዋለሁ ማለት ነው። ከዛ ምንድነው ኮሌጅ አለ፣ ዲፓርትመንት አለ፣ አድሚሽን ክላሲፊኬሽን አለ፣ ባቻቸው አለ፣ የተኛው ባች እንደሆኑ እና ስፖንሰር ታይፓቸው ሞሼ ነው ወይስ ሰልፍ ስፖንሰር ነው የሚለው ሞሼ ሲሆን ከትምህርት ሚኒስቴር የሚላኩ ዴት እንደዚሁም አይዲ የሚሰጥበትን ቀን እንደዚሁም ሞልቻለሁ። ከዛ ደግሞ ሪካርድ ኦፊሰር ኔም ደግሞ ይሄ ተማሪዎች ቅበላና ምዝገባ የሚያደርገው ሰውዬ ስሙ እንዴት እንደሚገባና በአይዲ እንዴት እንደሚዘጋጅ እናያለን ማለት ነው። ከዛ አሁን ምንድነው የምንሞላው ኮሌጁን እንሞላለን ማለት ነው። እቺን ኮሌጅ የምትለው ጋር ክሊክ አደርጋለሁ። ከዛ እቺን ምልክት ጫፏ ላይ ደብል ክሊክ ሳረግበት የሁሉንም ተማሪ ባንዴ ይሞላልኛል ማለት ነው። በቀላሉ ይሄን ነገር መጻፍ አይጠበቅብኝም። በእያንዳንዱ ተማሪ ፊት ለፊት የሚጽፍ ነገር አይጠበቅብኝም። ከዛ እሷን ይዤ ደብል ክሊክ ሳረጋት ሁሉንም ይሞላልኛል ማለት ነው። እንደዚህ ያደርጋለሁ ማለት ነው። ልክ እንደዚሁም ዲፓርትመንቱ ባዮሎጂ ዲፓርትመንት ተማሪዎችን ልክ እንደዚሁም እቺን ጋር ምን አደርጋለሁ ደብል ክሊክ አደርጋለሁ ማለት ነው። የሁሉንም ተማሪ ይሞላልኛል ማለት ነው። ልክ እንደዚሁ ሬጉላር መደበኛ ተማሪዎች መሆናቸውን እዚህ ጋር ምን ያደርግልኛል ያው ሬጉላርና ሰመርና ኤክስቴንሽን የሚባል አለ። በሶስት ይከፈላል እና ምንድነው ይሄንም ልክ የእንዳንዱ ተማሪ ሁሉም ሬጉላር መሆኑን ሁሉም ዲፓርትመንታቸው ባዮሎጂ ስለሆነ ሁሉንም ባንዴ ክሊክ ደብል ክሊክ በማድረግ የሁሉንም ይሞላልኛል። ኮሌጃቸው ደግሞ ናቹራል ሳይንስ መሆን ስለሆኑ የሁላቸውንም ባንዴ ይሞላልኛል ማለት ነው ወደታች። ከዛ እቺንም ልክ እንደተለመደው ደብል ክሊክ ስናደርገው የሁሉንም ተማሪ ይሞላልኛል። ደግሞ ባቻቸው የገቡበት የ2011 ባች ቢሆን እንደዚህ የሁሉንም ተመሳሳይ ስለሆነ ባንዴ ሁለት ደብል ክሊክ በማድረግ የሁሉንም ይሞላልኛል ማለት ነው። ከዛ ይሄንም ልክ እንደዛ ሁላቸውም ከትምህርት ሚኒስቴር የተላኩ መሆናቸው ስለሆነ ባንዴ ደብል ክሊክ ሳረገው የሁሉንም ተማሪ ይሞላልኛል። ከዛ እዚህ ጋር ደግሞ እንደዚህ ካረኩኝ ምን ሆነብኛል እየጨመረ ይሄዳል ማለት ነው። እቺን ኮፒ አረጋትና ሙሉ ሰሌክት አረጋለሁ። እያችሁ አሁን ለምሳሌ ደብል ክሊክ ባረገው እያንዳንዱ ተማሪ ቀን የተሰጠበት ይለያያል ማለት ነው። እያችሁ አሁን ለምሳሌ አያችሁ 12010 ያው ይሄ ከዚህ ፊት ለፊት ያለው ተመሳሳይ ነው፣ ግን ባቹ ማለትም ይሩ ይጨምራል። 15 ነበር 16 17 ይላል። ስለዚህ ምንድነው ማረጋው እዚህ ጋር ሲሆን እቺን ኮፒ አርገጃትና ሌላውን ሰሌክት አረጋለሁ እስከ መጨረሻ ተማሪ ድረስ ሰሌክት አረጋውና ከዛ ኮንትሮል ፕላስ ቪ ሳረግ ተመሳሳይ ይሞላል ማለት ነው። ቀኑ የሁሉም ተማሪ ቀን ምንድነው ማለት ነው በአንድ ቀን የሚሰጣቸው መሆኑ ነው የሚያሳየው። ሁሉንም ተማሪ በተመሳሳይ ቀን አረኩኝ ማለት ነው። ከዛ እዚህ ጋር ደግሞ ልክ እንዳሁኑ ሪካርደር ኦፊሰሩ ደግሞ እንደዚህ አረኩኝ። ከዛ የሁሉንም ተማሪ ምን አረገ ከዛ ሞላሁኝ ማለት ነው። ከዛ ይሄን ሴቭ አረገውና ከዛ ወደ ፎርማ ይገባለሁ። ልክ በወርድ ስቱደንት ፉል ኔም አለ፣ ፎቶ አለ፣ አይዲ ነምበር አለ፣ ኮሌጅ ይኖራል፣ ዲፓርትመንት አድሚሽን ክላሲፊኬሽን አለ እንደዛ። ከዛ የሞላ ነው መረጃ እዚህም አለን። ስፖንሰር ታይፕ አለ፣ ኢሹ ዴት አለ የተሰጠበት። ከዛ ሪካርድ ኦፊሰር ይኖራል። ከዛ ኮሌጅ ኦፍ ሬጂስተራል ሄድ ኔም ይኖራል። እና ለምሳሌ አሁን እዚህ ጋር ኮሌጅ ኦፍ
የሚለውን እንጨምር። እዛ ሄደን እንጨምረው። ኤክሴል ላይ ሄጄ ጨምረዋለሁ። እዚህ ጋር አምጥቼ ፔስት ስለዋለሁ። አብዱልፈታህ አልኩት። አብዱልፈታህ ሻፊ አልኩት። ከዛ ልክ እንደመጀመሪያው ይሄንም ሙሉ ባንድ እንዲያረግልኝ አረኩኝ። ከዛ ቴብል ይሄን አረኩኝ። ቴብሉን በቴብል እንዲቀመጥልኝ ከዛ ሴቭ አደርገዋለሁ። ከዛ ወደ ቦታው ሄዳለሁ ማለት ነው። ከዛ እያንዳንዱ ይሄ የሚሞላ ነው። ይህን አሁን ለምሳሌ እያንዳንዱ ተማሪ ስም እየሞላን እስከ ግራንድ ፋዘር ድረስ ስም፣ ጾታው፣ አይዲ፣ ኮሌጁን፣ ዲፓርትመንት፣ አድሚሽን ክላሲፊኬሽን፣ ባቹን፣ ስፖንሰር ታይፑን፣ የተሰጠበት ቀን፣ የኮሌጅ ሄዱን እና ሪከርድ ኦፊሰር እያንዳንዱን እንምላ ብንል ሰዓት አይበቃም። ይህን በቀላሉ እንዴት እናረጋለን? ዋናው ስራችን እዚህ ጋር ነው። ያን መረጃ ከሞላን አሁን የምናደርገው ምንድነው? መርጅ እናደርጋለን ማለት ነው። መርጅ እናደርጋለን። መርጅ ለማድረግ መጀመሪያ ምንድነው? ሜሊንግ ገባለሁ። ከዛ ሰሌክት ኦፍ ሪሲፒየንት የሚል ነገር አለ፣ እሱን ገባለሁ። ከዛ ኤግዚስቲንግ ሊስት የሚል አለ፣ እሱን ክሊክ አደርጋለሁ። ከዛ ቅድም በኤክሴል የተሰራው መረጃ ሂጄ እመርጥለታለሁ ማለት ነው። በኤክሴል ላይ የነበረውን የሞላነው መረጃ እሱን ሂጄ እመርጣለሁ ማለት ነው። እኔ ዳውንሎድ ውስጥ ነበረኝ። ከዛ ዳውንሎድ ውስጥ ደግሞ ቴሌግራም የሚል ቦታ ውስጥ ነው ያለኝ ማለት ነው ያ መረጃዬ። ከዛ ስቱደንት ፉል ኔም ኮሌጅ ኦፍ ናቹራል ሳይንስ የሚል ውስጥ ነው ያለው፣ እሱን ክሊክ አደርጋለሁ። ከዛ ውስጥ ደግሞ የሞላነው መረጃ እነዚህ በሽት የተቀመጡ ናቸው። ለምሳሌ እዚህ ጋር ብትገባ እያንዳንዱ ስንገባ እዚህ ጋር ባዮሎጂ ይኖራል፣ እዚህ ኬሚስትሪ፣ እነዚህ ባዮቴክኖሎጂ፣ እዚህ ማቴስ፣ ፊዚክስ፣ ጂኦሎጂ፣ ስታቲክስ፣ ስፖርት ምናምን እያለ ይሄዳል። እኛ የሞላነው እዚህ ጋር ነው ማለት ሰመር ባዮሎጂ የሚል ነገር ነው ያለው እና እሱን ነው የምመርጥለት ማለት ነው። እዚህ ጋር ሄጄ ከዛ እዚህ ጋር ባለው እቺ ናት ማለት ነው፣ እሷን እመርጣለሁ ማለት ነው። ክሊክ አረጋታለሁ። ከዛ ምንድነው ማረገው? እያንዳንዱ ነገር አስገባለሁ። አሁን እዚህ ጋር ባለው መሰረት ፉል ኔም እዚህ ጋር ምን አስገባለሁ? ኢንሰርት ልና ከዛ ፈርስት ኔም ነው። ከዛ ስፔስ አረጋለሁ። ከዛ ፋዘር ኔም ስፔስ አረጋለሁ። ከዛ ግራንድ ፋዘር ኔም ስፔስ አረጋለሁ። ከዛ ጨረስኩኝ። ከዛ ይሄን ጾታውንም ልክ እንደዛው ምን አስገባለሁ? ጾታ ሴክስ የሚለውን አስገባለሁ። ከዛ እዚህ ጋር ደግሞ አይዲ የሚል ነገር አለ። ከዛ እሱን ደግሞ ምን አስገባለሁ? ስቱደንት አይዲ የሚለውን አስገባለታለሁ። እቺን ወደ ታች እንተርላትና ከዛ ደግሞ ኮሌጁን አስገባላታለሁ። ኮሌጅ አስገባውን። ከዛ ዲፓርትመንት አስገባለሁ። ዲፓርትመንት ከዛ እዚህ ጋር ወደዚህ ሄዶብኛል፣ እሱን ጠጋ አረጋዋለሁ ማለት ነው። ወደዛ ሄደውን ጠጋ አረኩኝ። ከዛ አድሚሽን ክላሲፊኬሽንም ለከሱንም አስገባለታለሁ። ራሱን ነው ማስገባው። ባቹንም እንደዚህ ያስገባለሁ እያንዳንዱ ማለት ነው። ከዛ ስፖንሰር ታይፕንም ያስገባለታለሁ። እዚህ ጋር አንዱን ብንዘለው ማለት ነው እዛ ያለውን መረጃ አይሞላልንም። አሁን ለምሳሌ ስፖንሰር ታይፕ በእናስገባ ባዶ ነው የሚሆነው ስፖንሰር ታይፕ። ስለዛ እያንዳንዱን ነገር ማስገባት አለብን። ወይንም እዚህ ጋር ኢሹ ዴት በእናስገባለት አይሞላውም። ወይ ይሄን የነበረው ቁጥር ለሁሉም አረጋለሁ፣ ሁሉም ይሄን ማለት ነው።
ስለዛ ያን ትክክለኛውን ቃል እንዲያስገባልኝ ምን አደርጋለሁ ማለት ነው። እዚህ ጋር ኢንሰርት መርጅ የሚለውን አስገባለሁ ማለት ነው። ዴት የሚለው አለ፣ ዴት አስገባለታለሁ። ሌላ ደግሞ እዚህ ጋር ኮሌጅ ኮሌጁን አስገባለሁ። ያው ኮሌጅ አለ። ከዛ ሪከርድ ኦፊሰርን አስገባለሁ። አስገባው። ከዛ ደስ እንዲል ዲዛይን እንዲያምር ምን አደርጋለሁ? እያንዳንዳቸውን አንደርላይን አደርግበታለሁ። እያንዳንዱን አንደርላይን አደርጋለሁ። ከዛኛው ለየት እንዲል ማለት ነው። የሚገባው ነገር ለየት እንዲል እናደርጋለሁ፣ ላይን አደርግበታለሁ። ልክ ይህን ጨረስን አይደል? እንደዚህ ከጨረስን በኋላ ምንድን ነው የምናደርገው? ፊኒሽ መርጅ፣ ከዛ ኤዲት ኢንዲቪዥዋል ዶክመንት፣ ከዛ ኦል። እያንዳንዱ ተማሪ ከዛ የነበረውን በራሱ ጊዜ በቀጥታ አስገባልኝ ማለት ነው። ኮሌጁን፣ የኮሌጅ ኔም፣ ሪከርድ ኦፊሰር፣ ዴቱ ሳይቀር እያንዳንዱን የሁሉንም ተማሪ አይዲ በቀላሉ አዘጋጀሁኝ ማለት ነው። እያችሁታ እያንዳንዱ ጾታ ምን በቃ ሁሉም መረጃ ባንዴ የብዙ ሺህ ተማሪዎችን ባንዴ እናዘጋጃለን ማለት ነው። ይሄን ይመስላል። መልካም ጊዜ